ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ዛሬ እስኪ እኔ የመሰለ ሳንድዊች ሰርቻለሁ እና ላሳያችሁ ማለት ነው። ከመጨረሻው ድረስ ተከታተሉኝ። እንደዚህ የሚያምር ካሜራ የሌለበት ብዙ ፕሮሰስ የማያስፈልገው ቀላልና ፈጣን ለቁርስ ለራት ለፈለግነው ነገር በፈለግነው አይነት መብላት የሚያስችለንን ቂጣ ሰርቼላችኋለሁኝ። ተከታተሉኝ። ስኳርና ጨው ጨምሬያለሁኝ። የሚያስፈልገኝን ዱቄት ጨምራለሁኝ። ከዛም በኋላ አንድ ማንኪያ ዘይቱን ጨምራለሁ። ከዛ እነሱን አዋህጄ ለብ ያለ ውሃ አዘጋጅቻለሁ። በሱ ትንሽ አቦካዋለሁ። ከዛ እንደዚህ አዋህጄ አቦካዋለሁ ማለት ነው። በጣም ቀላል ነው። ብዙ ፕሮሰስ አይጠይቅም። እንደዚህ ለአንድ ሰዓት ለ30 ደቂቃ ማስቀመጥ የለም፣ ካሜራ ማስገባት የለም። ፈጣን ቀለል ያለ እንደዚህ አብኩቼ ጨርሼዋለሁ። ቦታዬን አዘጋጅቻለሁ የምሰራበትን። እዚህ ጋር ቅቤ ያለ፣ ከዛ ዱቄት አዘጋጅቻለሁ። ሁለቱም ያስፈልገኛል። ከዛ እየቆራረጥኩ በክቡ እንደዚህ ያስቀምጣለሁ። ከዛን ቀጣይ ደግሞ እንደዚህ እየዳመጥኩኝ መሀል ላይ ቅቤና ዱቄት እያስገባሁኝ ከዛም ጠቀልለዋለሁ በአራት ማዕዘን ማለት ነው። እንደዚህ እያደረኩኝ ጠቀልለዋለሁኝ። በጣም ነው የሚያምረው ነው የምላችሁ፣ የሚጥመው የሚያምረው ወላሂ። እንደዚህ ጠቀልሉታላችሁ። ውስጡ ክፍት ያለ ነው። ዱቄት የለም፣ ያልበሰለ ነገር የለም። በጣም ነው የሚያምረው። እንደዚህ ትጠቀልላላችሁ። በዚህ መልኩ ሁሉንም ከጠቀለልኩኝ በኋላ ካዘጋጀሁኝ በኋላ ቀጣይ እየዳመጥኩኝ ወደ መጋገር ነው የምሄደው ማለት ነው። ተመልከቱ። እዩ እንዴት ክፍት እንዳለ ውስጡ ማለት ነው። እንዴት እንደሚያምር ወላሂ። በፈለግነው አይነት ወጥ ነገር መብላት ይቻላል። ሳንድዊች መስራት ይቻላል። እንደኔ ከፈለጋችሁ ቺዝ አድርጋችሁ በእንቁላል መስራት ይቻላል። ዶሮ በሾርማ መልኩ መስራት ይቻላል። እንዲሁም በስጋ በፈለግነው አይነት ነገር መብላት ይቻላል። በፉል ለብዙ ነገር ያገለግላል ማለት ነው። ለአንድ ነገር ብቻ አይደለም። እዩት እስኪ እንዴት እንደሚያምር ውስጡን እዩ ዝም ብላችሁ እና መሻላ በሉ ነው የምላችሁ። እንዴት እንደሚያምር እያያችሁን አይደል? ለዚህ አድርጋችሁ ሳንድዊች ትሰሩና ከዛ እዚህ ጋር ደግሞ ኮፊ ታዘጋጁ ቁርሳችሁን